እንግዲህ የጾም ዓላማው ተርቢየቱ መለከት التقوى في النفوس የተቅዋን ክህሎት ማዳበር ነው። ተቅዋ ማለት ደግሞ እምንሰራውን ለአላህ ብለን መስራት ለነገ መዘጋጀት ማለት ነው። الخوف من الجليل والعمل بالتنزيل والاستعداد ليوم الرحيل ብለው بعض الصالحين እንደገለጹት ሀያሉን ጌታ መፍራት እርሱ ባወረደው መጽሐፍ መስራትና ለጉዞው ቀን መዘጋጀት ነው ተቅዋ የሚባለው ይላሉ። እና ጾም ለዚህ ያበቃናል። ይሄንንም ካላላበሰን መጾማችን ትርጉም አልባ ነው የሚሆነው፣ ድካም ትርፉ ነው የምንሆነው ማለት ነው። ይሄንን ነው የሚያመለክተው ባለፈው ፕሮግራም ላይ የጠቀስኩት ሐዲስ من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه ውሸትን መናገር ያልተወ በውሸት መስራት ያልተወ ሰው አላህ ጉዳይ የለውም እሱ ምግቡንና መጠጡን በመተው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ርቦህ ውለሃል ወይም ጦምቶ ውለሃል ተብሎ የሚከፈለው ዋጋ አይኖርም ማለት ነው። አጠቃላይ ሰውነቱ ከጥፋት ታቅቦና መልካም ነገርን ተላብሶ መዋል ካልቻለ በስተቀር ይሄ ረመዳን እንግዲህ ምንድነው ኢማናችንን የምናድስበት ከቁርአን ጋራ መልሰን የምንቀራረብበትና ኢባዳ የምናደርግበት ብሎም ለቀጣው ዓመት ተቅዋችንን የምናፋፋበት ወር ነውና ነው። لذلك يقول النبي صلى الله عليه وسلم رب صائم ليس له من صومه إلا الجوع والعطش አያሌ ጾሚዎች አሉ ከጾማቸው ረሃብና መጠማትን እንጂ አንዳችን ፋይዳ ያላገኙ ይላሉ። ረሃብና መጠማትን ብቻ ዓላማ ማድረግ ሳይሆን ሁለንተናችን ጾሙ ከአላህ ጋር መቃረብን ነይተን ልንሰራ ይገባል። ብዙ ጾሚዎች ለምሳሌ ጾሙን ይጾማሉ፣ ሶላት አይሰግዱም። ጾሙን ይጾማሉ፣ ምላሳቸው ከጥፋት አይታቀብም። ስራቸው ሁሉ በነበረበት ሁኔታ ይሆናል። ይሄንን እንግዲህ ተጠቃሚዎች አይሆኑም ማለት ነው። ጾሙን አላህ በእናንተ ላይ ደንግጓል ካለ በኋላ በቀጣው አንቀጽ ምንድነው ያለው? አያመ ማዕዱዳት ይላል። በቁጥር የሚገኙ ቀናቶች ናቸው ማለት በጣም ቀላል ናቸው። ከባድ ትእዛዝ አላህ አላዘዘም ለማለት ነው። በርግጥም የሰውን አቅም የሚፈታተን ትእዛዝ በእስልምና ውስጥ የለም። ما جعل الله عليكم في الدين من حرج እንዳለው በቁርአኑ ችግርን በሃይማኖታቸው ውስጥ አላህ አላደረገም ነው የሚለው። ገር ነው ዲኑ። ايام معدودات فمن كان منكم مريضا او على سفر فعدة من ايام اخرى ለዚያውም ደግሞ ታማሚ የሆነ ሰው ከናንተ መሐከል ወይም ደግሞ ጉዞ ላይ ያለ ሰው ጾሙን መጾሙ ጉዞውን ሊያስተጓጉልበት ስለሚችል እንደገና ደግሞ ጤንነቱ እንዳይመለስለት ሊያዘገየው ስለሚችልና አቅሙ ስለሚፈታተነው ማፍጠር ተፈቅዶለታል። ያፈጠረ ከሆነ ግን ከጉዞው ሲመለስ ወይም ደግሞ ጤንነቱ በቦታው ሲመለስለት ቀናቶቹን ቆጥሮ መጾም ይጠበቅበታል። ايام معدودات فمن كان منكم مريضا او على سفر فعدة من ايام اخر وعلى الذين يطيقونه فدية طعام مسكين በእነዚያ አቅማቸውን እየተፈታተነ በሚጾሙት በጣም የሚከብዳቸው በሆኑ ሰዎች ላይ ፊዲያ አለባቸው ማለት ደሃም በመመገብ ካሳ ማድረግና ማፍጠር ይፈቀድላቸዋል ይላል። አብዱላህ ኢብኑ አባስ እንደሚሉት ይሄ አያ أثبت في الشيخ الكبير والمرأة العجوز በጣም ያረጀ አዛውንት ሽማግሌና አዛውንት የሆነች አሮጊት ለነሱ ህጉ እንደጸደቀ ነው ያለው ማፍጠር ይፈቀድላቸዋል። ባይሆን ማብላት ነው እንጂ ምክንያቱም እነኚህ ሰዎች በጾሙ ቁጥር አቅማቸው የበለጠ እየተመናመነ ይሄድና ህይወታቸውን ሊጠናወታቸው ይችላል። ካቅም በላይ የሆነ ትእዛዝ ደግሞ በዲናችን ውስጥ የለም። አንድ ነገር በጠበቀ ቁጥር ማግራሪያውን ያመጣዋል አላህ Subhanahu Wa Ta'ala። በዚህም በነዚህ አንቀጾች መጨረሻ አካባቢ ላይ يريد الله بكم اليسر ولا يريد بكم العسر ይላል። አላህ ለእናንተ ገሩን ይሻል እንጂ ችግርን አይሻባችሁም በማለት ይገልጻል ማለት ነው። ስለዚህ እነኚህ ሰዎች ማፍጠር ተፈቅዶላቸዋል። በሽተኛ ማፍጠር ይፈቀድለታል ቢባልም ግን አቅም ካለው ሙሳፊርም እንደዚሁ አቅም ካለው وان تصوموا خير لكم ان كنتم تعلمون የምታውቁ ከሆነ መጾም ይሻላል ይላል። እነኚህ የተፈቀደላቸው ሰዎች ችግራቸው በጣም ከባድ ባይሆንም የሚፈቀድላቸው የሆኑ አሉ። ለምሳሌ በሽተኛና ሙሳፊር የሆነ ነገር ግን
እንደዛሬው ጉዞ ለምሳሌ አድካሚ አይደለም በአውሮፕላን ነው ቅዝቃዜ የለ ሙቀት የለ ተረጋጋ ሁኔታ ላይ ያለ ሰው መጾም ይሻለዋል የሚለው ውስጥ ይገባል በጣም ደግሞ በረሃማ መንገድ ላይ የሚሄዱ ሰዎች በጣም ለጉዳት የሚጋለጡ ማፍጠር ለነሱ የተሻለ ይሆናል لذلك ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ ፈትህ መካ ለመክፈት ባደረጉት ጉዞ ላይ ወሩ ረመዳን ነበርና ሁሉም ሱሐባ ማፍጠር ትችላላችሁ ብለው ከፈቀዱ በኋላ ጥቂት ሱሐቦች ጾመው ነበር አንደኛው እንደውም በጣም ደክሞት መንገድ ዳር ወድቆ ጓደኞቹ ዳስ ነገር ሰርተውለት ከፀሐይ ሲከላከሉለት አዩ ያን ጊዜ ምን አሉ ليس من البر الصيام في السفر አሉ በጉዞ ላይ ሆኖ መጾም ከበጎ ነገር አይቆጠርም አሉ እንዲህ አይነት ጉዳት የሚያስከትል ከሆነ ማለት ነው ያው ሁኔታ ላይ ያሉ ግን ራሳቸውና አብዱላህ ኢብኑ ረዋሃ ጥቂት ሰዎች ጾመው ነበር ስለዚህ ሁኔታው ነው የሚታየው በጣም የሚከብደው ከሆነ ይፈቀዳል የማይከብደው ከሆነ ደግሞ መጾሙ የተመረጠ ይሆናል ማለት ነው ጥቂት ቀናቶችን ጾሙ ካለ በኋላ እነዛ ቀናቶች በምን ወርና በምን ሰዓት እንደሚገኙ ደግሞ በቀጣዩ አንቀጽ መግለጽ ጀመረ ማለት ነው شهر رمضان الذي انزل فيه القرآن ወርሃ ረመዳን ነው የምትጾሙት ያም ወር ቁርአን የወረደበት ነው هدى للناس ሰዎችን መሪ ሆኖ وبينات من الهدى والفرقان መመሪያዎችንም የሚያብራራ ከመመሪያና ሐቅን ከባጢል ከሚለዩ ነገሮች መካከል ማብራሪያዎችን ያዘለ ሆኖ ቁርአን የወረደበት ወር ነው ይላል ረመዳኑን ጾሙ ይያለ ስለ ረመዳን መናገሩን ትቶ ስለ ቁርአን መናገሩ ለምንድን ነው እውነትም ባለፈው ፕሮግራም እንደተጠቀስኩት ቁርአን ምንድነው አንድን ጉዳይ እየተናገረ እግረ መንገዱ ግን አያሌ ዓላማዎችንም እያሳካ ይሄዳል ለየት የሚያደርገው ይሄ ነው የቁርአን አንዱ ተአምር ማለት ነው ብዙ ነገሮችን ባንድ ሁኔታ ላይ ያወራ መሄድና ብዙ ነገሮችን ማስተማር መቻሉ እና ቁርአን የወረደው በዚህ ወር ነው ስለሆነም የቁርአን ወር ነው እንድጾሙ የተደረገው ለዚህ ነው ቁርአን ደግሞ የወረደበት ዓላማ هدى للناس ነው ሰዎችን መምራት ነው ይላል የግድ ጾምን ብቻ ሳይሆን ቁጥር ስፍር የሌላቸው ለሰው ልጆች እጅግ አስፈላጊ የሆኑ ህግጋቶችን ያካተተ መጽሐፍ ነው ቁርአን هدى للناس ነው እንግዲህ في معاشهم ومعادهم በዓለማዊ ህይወታቸው አኗኗራቸውን ለዘላቂ ዓለም ደግሞ መስራት ያለባቸውን ሁሉ ያካተተ መጽሐፍ ነው ቁርአን ሰዎች ቁርአንን ተግባራዊ ቢያደርጉ ኑሮ አሁን ዓለም ያለችበት ውጥንቅጥ ውስጥ አትኖርም ነበር إن هذا القرآن يهدي للتي هي أقوى ملال هي قرآن قطتنيا لهونچوا መንገድ ይመራል ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا ምእመናንና እነዚያንም በጎ ስራዎችን የሚሰሩትን ታላቅ ምንዳ እንዳላቸው ያበስራቸዋል ይላል هدى للناس ነው የወረደው ቁርአኑ የወረደውን በወርሃ ረመዳን ውስጥ ነው የወረደበትን ቀንም ጭምር ደግሞ በሌላ አንቀጽ ይናገራል ምን ይላል إن أنزلناه في ليلة مباركة እኛ የተባረከች በሆነች ሌሊት ውስጥ ነው ያወረድነው إن أنزلناه في ليلة القدر እኛ በተከበረችው ሌሊት ውስጥ ነው ያወረድነው ليلة القدر በዚህ ወርሃ ረመዳን ውስጥ የምትገኝ ሌሊት ናት ማለት ነው ይሄንን ስለ ቁርአን ከተናገረ በኋላ ወደ ጾሙ አህካም ይመለስና فمن شهد منكم الشهر فليصمه ከናንተ መሐከል ወሩ ላይ የደረሰ ይጾመው ይላል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين የተወደዳችሁ ወንድሞችና እህቶች السلام عليكم ورحمة الله تعالى وبركاته آيات الصيام ወይም ደግሞ በጾም ዙሪያ የመጡ አንቀጾችን ያብራራን የነበረበት ፕሮግራም ሶስተኛው ላይ ደርሰናል ከናንተ ማለትም ከመምናን ወሩ ላይ የደረሰ ሰው ይጾመው ይላል ጌታ እድሜ ሰጥቶት ወርሃ ረመዳን ላይ መድረስን የታደለ ሰው መጾም ግዳጅ አለበት ማለት ነው ይሄ ቀደም ሲል በተከስነው ወይም ደግሞ ባለፈው ፕሮግራም በተከስኩት አንቀጽ ላይ وعلى الذين يطيقونه የሚለውን ዑለማዎች ሲፈስሩ አቅም ያላቸውም ቢሆኑ በመጾም ፋንታ መብላትን ከመረጡ ይችላሉ የሚል ነበር መጀመሪያ ላይ የነበረው ስለዚህ አወል الاسلام ላይ ገና ጾም እንደተጀመረ ሰው እንደምርጫው ነበር የፈለገ ይጾማል ያልፈለገ ያበላ ነበር ያ ህግ መሻሩን ነው የምትናገረው እቺ አያ ይላሉ
فمن شهد منكم الشهر فليصمون ከናንተ መሐከል ወሩ ላይ የደረሰ ሰው መጾም ብቻ ነው ያለበት በማብላት ማካካስ ቀረ ማለት ነው በማብላት ማካካስ ለሶስት ሰዎች ብቻ ይፈቀዳል አሁንም በጣም እድሜው የገፋ ሽማግሌ እድሜዋ የገፋች አሮጊት እና በጾሙ ቁጥር ድካም ላይ ድካም እየጨመሩ የሚሄዱ ከሆነ ማፍጠር ተፈቅዶላቸዋል በማብላት መተካት ይችላሉ በእነሱ ላይ ተጨማሪ ሶስተኛው ሰው ማን ነው ካላችሁ በዚህ ቀን ይፈወሳል ተብሎ ተስፋ የሌለው በሽታ ቋሚ በሽታ የመሻር ተስፋ የሌለው የሆነ ሰው ሁሉ ጊዜ መድኃኒት የሚወስድ አለ ለምሳሌ እንደ ስኳር ታማሚ ሆኖ ደረጃው ከፍ ያለ ሆኖ በየጊዜው ምግብ ካልወሰደ ለህይወቱ የሚያሰጋው ከሆነ በየጊዜው መድኃኒት ካልወሰደ ለህይወቱ የሚያሰጋው ከሆነ በመብላት ማካካስ ይችላል ከዛ ውጪ ያለ ሰው ግን መጾም ብቻ ነው ያለበት ባይሆን ግን መንገደኛ ከሆነና ታማሚ ከሆነ አሁንም ፍቃዱ አለ ለዚህ ነው የደገመው فمن كان مريضا او على سفر فعده من ايام اخر فافطر يا فطر سو ሌላ ቀን ቆጥሮ መጾም ይችላል ይላል እዚህ ላይ አሁንም እግረ መንገዱ ምን አለ يريد الله بكم اليسر አላህ ለእናንተ ገሩን ነው የሚሻው አለ የጾሙን አህካም ትቶ ሌላ ቁም ነገር አጠቃላይ የእስልምና ባህሪ የሆነ ነገር ነው እየነገረን ያለው እስላም በመግራራት ላይ የተቋቋመ ዲን ነው እስልምና ውስጥ ከአቅም በላይ የሆነ ትእዛዝ የለም ما جعل الله عليكم في الدين من حرج ጠበቅ ያለ ነገር ሲመጣ ያንን ያግራራ ለምሳሌ ሙሳፊር ሆኖ ቀለቡ ካለቀ በክት መብላት ይፈቀድለታል ህይወቱን ለማትረፍ ይላል ለምን ይሄንን አለ حرام አልነበረም ወይ ከተባለ አዎ حرام ያደረገውም ለሰው ልጅ መስለሃ ነው ለሰው ልጅ ጥቅም ሲባል ነው ዛሬ ደግሞ حرامው መፈቀዱ መስለሃ ሆኖ ተገኘና فمن اضطر غير باغ ولا عاد فلا اثم عليه على الزم لا ومن كان مريضا او على سفر فعده من ايام اخرى على كذا يريد الله بكم اليسر الله لاننت مغراراتن يፈልግላችኋል ولا يريد بكم العسر لاننت ችግርን አይፈልግም ጾም ብሎ ሲያዛችሁ ተቸገሩ ማለቱ ሳይሆን ባህሪያችሁን ለማረም ያግዛችኋልና ስነ ምግባራችሁን ወደ ተሻለ ደረጃ ለማሸጋገር ይረዳችኋልና ጾሙ ለዓለኩም ተተቁን ነው ያለው እንጂ ለመጉዳት ተፈልጎ አይደለም ነው የሚለው ስለዚህ ይሄንን ህክማውን ልናውቅና ልንረዳ ይገባል የታዘዝነው ለዚህ ነው ከዛ ጋር ያይዞ ደገና ቀጥሎ ምን አለ ወሊቱከብሩላህ على ما هداكم አላህንም ደግሞ እንድታልቁትና እንድታሞግሱት ይፈልጋል እሱ ባስተማራችሁ መንገድ ይላል አላህን ማምለክ አላህን መገዛት ያለብን እሱ በሰጠን መመሪያ መሰረት ብቻ መሆኑን እየገለጸልን ነው ስለዚህ ሰው በራሱ ጊዜ የሆነ ነገር ሰርቶ ወይም ለመስራት አስቦ እቺ ነገር ጥሩ ናትና አጅር ሳይኖራት አይቀርም ማለት አይችልም ማለት ነው አጅር የሚኖረው ከአላህ ታዞ የመጣ ሲሆን ብቻ ነው አላማ هداكم لذلك ይቺ አያ ቢድዓዎችን ሁሉ መሰረተ ቢስ መሆናቸውንና ጥቅም አልባ መሆናቸውን ትገልጽልናለች لانه قال على ما هداكم على الوجه الذي هداكم እሱ በመራችሁ መንገድ እንድታልቁት ነው የሚፈልገው ማለት ነው ولذلك قال النبي صلى الله عليه واله وسلم من عمل عملا ليس عليه امرنا فهو رد አንድ ስራ ሰርቶ የኛ ትእዛዝ የሌለበት ስራ የሰራ ሰው ያ ስራው ውድቅ ነው ተመላሽ ነው ከአላህ በኩል የሚያገኝበት ሪዋርድ ወይም ደግሞ ደሞዝ የለም ማለት ነው ምክንያቱም ያለ ትእዛዝ ነውና አላህ ዘንድ ተቀባይነት የሚኖረው ማንኛውም ዒባዳ ሁለት መስፈርት ሲሟላ ነው ومن يسلم وجهه الى الله وهو محسن فقد استمسك بالعروه الوثقى እንዳለው ሁለቱ መስፈርት ምንድነው አየኩነ ምንድነው የሚለው موافقا لما جاءت به الشريعه ሸሪዓው ይዞ የመጣው ጋራ ተስማሚ መሆን ነው በነፍስ የመጣ መሆን ሁለተኛ ደግሞ أيكون عن إخلاص كلبو لا الله بلو يسرعه مهن ومن شهد منكم الشهر فليصمه ومن كان مريضا على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة قطرنا من التأموال فلقال ولتكبروا الله على ما هداكم الله نمدمو الصوبة مراتهم الكل التعلقوت يفلقال ولعلكم تشكرون ታመሰግኑም ዘንድ ይከጀላልና ነው ይላል ጾምና ማመስገንን ምን አገናኛቸው ልንል እንችላለን
ጾም መራብ ነው መጠማት ነው መታቀብ ነው መንገላታት ነው ይሄ ሹክርን ያስከትላል ወይ እንዴት እዚህ ቦታው ለዓለኩም ተሽኩሩን አለ አዎ ያስከትላል ሰው ሁሉ ጊዜ የሚፈልገውን ነገር የሚያደርግ ከሆነ የፈለገውን የሚበላ የፈለገውን የሚጠጣ የፈለገውን የሚያሳካ ከሆነ ልቡ እየደነደነ ይሄዳል አላህን እየረሳ ይሄዳል ጥጋብ እየተሰማው ይሄድና አመጽ ውስጥ ይገባል ለዚህ ነው አላህ በሌላ አንቀጽ ምን ይላል ምን ይላል ወለው በሰጠ الله الرزق لعباده لبغوا في الارض አላህ ለባሪያዎቹ ሪዝቅን ቢያሰፋላቸው ኑሮ ማለት እንደሚፈልጉት ቢያደርጋቸው በመድር ላይ ድንበር ያልፉ ነበር ይላል ስለዚህ ቢያንስ በአመት አንድ ጊዜ ከፍላጎቱ ታቅቦ አንድ ወር ውስጥ ቢያንስ መነሻና መድረሻ ያላት ናት እንግዲህ በሚቀጥለው ፕሮግራም እንደምንገልጸው ከፈጅር መውጣት ጀምሮ እስከ ጀንበር ጥልቀት ባለው ጊዜ ውስጥ ከፍላጎቱ ሲታቀብ ከፍላጎቱ መታቀብን ይለምዳል ያንን መልመዱ ደግሞ ረሃብን አይቶ የሚያቅሰው የማያውቅ ሰው በምቾት ውስጥ የሚኖር ሰው ረሃብ ምን እንደሆነ ያስታውሳል ያን ጊዜ ነው የአላህን ኒዕማ ምንነት የሚያውቀውና ወደ ሹክር የሚመጣው ማለት ነው ወለዓለኩም ተሽኩሩን ያለው ለዚህ ነው አልহামዱሊላህ ለካ ምንኛ አቀማጥለህ ነበር የምታኖረኝ በዚህ በረመዳን ሰበብ እኮ የነበርኩበት ኒዕማ ምን ያህል እንደሆነ አወቅኩኝ ምስጋና ይግባ ለማለት ሰበብ ይሆናልና ነው ወለዓለኩም ተሽኩሩን ያለው በሌላ በኩል ደግሞ የረሃብተኞችን ችግርም ያልተቸገረ ሰው የሚያውቀው የዛን ጊዜ ነው እኔስ በዚህ አንድ ወር ውስጥ ከፈጅር እስከ ፀሐይ መግባት ድረስ ነው የተራብኩት የኔ ወንድሞችና ድሆች በጦርነት አካባቢ በድርቅ አካባቢ በተለያየ ምክንያት የሚኖሩ ሰዎች ምን ያህል ነው ይሄንን ረሃብ የሚባለው ነገር አብረውት እየኖሩ ያሉት ብሎ ያስብና እነዛንም ሰዎች ለማስታወስ ሰበብ ይሆናል ያም የሹክር ሰበብ ነው ስለዚህ ጾሙ ብሎ አላህ ሲያዝ አያሌ አላማዎች አሉት በእነኛ አንቀጾች ውስጥ ብቻ የምናገኘው የመጀመሪያው አንቀጽ ላይ ለዓለኩም ተተቁን አላህን እንድትፈሩ ይላል ቀጥሎ ደግሞ ምንድነው ያለው وان تصوموا خير لكم ان كنتم تعلمون ወጾማችሁ ለእናንተ ይበጃል የምታውቁ ከሆነ ለገዛ ጥቅማችን ነው ማለት ነው ቀጥሎ ባለው ላይ ደግሞ ምንድነው ያለው ولتكبروا الله على ما هداكم አላህን እንድታልቁት ይፈልጋል ولعلكم تشكرون እንድታመሰግኑት ይፈልጋል ይሄን ሁሉ ዓላማ ለማሳካትና የሰው ልጆችን ወደ ፈጣሪ የበለጠ እየቀረቡ እንዲሄዱ ለማድረግ ነው አላህ Subhanahu Wa Ta'ala ጾምን ያዘዘው ማለት ነው ለዚህ ነው አንድ ሰሃቢ ነብያችን ሰለላሁ ዐለይሂ ወሰለም አዩል ዐመል አፍضل ከስራ ሁሉ በላጭ የትኛው ነው ብሎ ሲጠይቃቸው عليك بالصوم فانه لا عدل له አሉ እኔ አንተን አደራምልህ ጾምን አጥብቀህ ያዝ ምንም ወደር የለውም ወደር የሌለው ነገር ነው ሰዎች ራሳቸውን ቆም ብለው እንዲገመግሙ ባህሪያቸውን እንዲያርቁ አኽላቃቸውን እንዲያስተካክሉና አላህን እንዲፈሩ በመርዳት በኩል ወደር ያልተገኘለት ዒባዳ ነው በማለት ጠቁመውታል ይሄንን ነገር እንግዲህ ለማሳካት ነው ጾምን የምንጾመው አላህ በሚወደው መልኩ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ እና በተገበሩት መልኩ የሚጾሙ ሰዎች አላህ ያድርገን በሁለት የጾም አንቀጾች መካከል ጾምን ቀጥታ የማይመለከት ጉዳይ የምታወራናት ለምን በጾም አንቀጾች መካከል እቺ ለየት ያለች አንቀጽ እንደገባች ወደ መጨረሻ ላይ የምንመለከተው ይሆናል አሁን ወደ አንቀጿ ትርጉም እገባለሁ قال الله تبارك وتعالى وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان ባሪያዎቼ ስለኔ የሚጠይቁህ ከሆነ እኔ ቅርብ ነኝ የተጣሪን ጥሪ አቤት ላለሁ ምላሽ እሰጣለሁ ባይሆን ግን ልክኔ ለጥሪያቸው መልስ እንደሰጠው ሁሉ እነሱም فليستجيبوا لي وليؤمنوا بي ለኔም ጥሪ እሺ ይበሉ ይመኑብኝ لعلهم يرشدون ይቀኑ ዘንድ ይከጀላልና የተቃና መንገድ ላይ ይኖሩ ዘንድ ተስፋ ይደረጋልና ይላል ይሄ አያ የወረደበትን ሰበብ አስመልክቶ ሊቃውንቶች ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ أقريب ربنا فنناجيه أم بعيد فنناديه ጌታችን ቅርብ ነው
እንመሳጠረው ዘንድ ወይስ ሩቅ ነውና እንጥራው ከርቀት ብለው ጠየቋቸው እንግዲህ ሩቅ ከሆነ ያለ የሌላ አቅማችንን አስተባብረን ጮኸን እንለምነዋለን እንዲሰማን ቅርብ ከሆነ ደግሞ ከውስጣችን እንመሳጠረዋለን ይነገረን ብለው ጠየቁ ማለት ነው ሰው በእውቀቱ ልክ ነው የሚጠይቀው ያኔ አላህ ራሱ ምላሽ ሰጠ وإذا سألك عبادي ባሪያዎቼ በጠየቁህ ጊዜ عني ስለኔ ቅርብ ነው ወይስ ሩቅ ብለው ከጠየቁህ እንዲህ በላቸው እንኳን አይልም ራሱ ነው መልሱን የሚሰጠው فقول من ነገር የለም እዚህ መካከል እንትኑን ምንድነው ዲስታንሱን ለማሳጠር ነው ርቀቱን ለማጥበብ ነው ይላሉ የተፍሲር ጠበብቶች فإني قريب ነው የሚለው እኔ ቅርብ ነኝ ነው የሚለው ራሱ ነው መልስ የሚሰጠው ቅርብ ነኝ ቅርበቱን ደግሞ ሲገልጽ የአካል ቅርበት ሳይሆን የእርዳታና የመድረስ ቅርበት መሆኑን ለመግለጽ ምን አለ أجيب دعوة الداعي إذا دعان ተጣሪ በጠራኝ ጊዜ ወይም ለማኝ በለመነኝ ጊዜ ወዳውኑ ምላሽ እሰጣለሁ ጊዜ ሳልፈጅ ማለት ነው ቅርበቱ ይሄ ነው ያለ ነው ማለት ስለዚህ ረብ العالمين ለባሪያዎቹ በጣም ቅርብ ነው በሩም ሁሉ ጊዜ ክፍት ነው እሱም ለመስጠት ፈቃደኛ መሆኑን የሚለምነው ሲያገኝ ደስ የሚለው መሆኑን የሚለምነው አላጣም ረብ العالمين ሁሉም እሱን ነው የሚለምነው ከሱ ውጭ የሚለምንም የለም ግን ለማኞችን ይደሰትባቸዋል የሱን በር የሚቆርቆሩ ባሪያዎችን لذلك قال بعضهم لا تسألن بني آدم حاجة وسل الذي أبوابه لا تحجب يا آدم اللج قد يطيقه اندي هرقلن ياتبلو ይልቁንስ በሩ ማይዘጋ የሆነውን አላህን እሱን ለምነው በሮቹ ሁሉ ክፍት ናቸውና ዘብም የለባቸው ማሳላፊያ አያስፈልገውም የፈለገ ባሪያ ካለበት ቦታ ሆኖ ማመልከቻውን ማቅረብ ጉዳዩን ማሰማት መጮህ ይችላል አላህን በቀጥታ ይሰማዋል እሱን ለምነው الله يغضب إن تركت سؤاله الله لمناون يتوك እንደሆነ ነው የሚቆጣው ለምን ነው ማትለምነኝ خزائن الله ملأ የስጦታ መጋዘኑ ድልቡ ሙሉ ሆኖ ይያለ ለምን ነው ማትለምነው ብሎ ይቆጣል وبني آدم حين يسأل يغضب የሰው ልጅ ደግሞ ሲለምን ነው የሚቆጣው እንደው አንድ ቀን ስትለምነው እንደማንም ብሎ እየተበሳጨም ቢሆን በስጭቱን ውስጡ አምቆ የሆነ ነገር ጣል አርጎልህ ከሆነ በማግስቱ መተሱ በር ምትቆም ከሆነ እንዴ እኔን እንጀላየህም እንዴ ነው የሚለው ይሄ ወደ ሰርታ አባላም ወይ ትላንት አልሰጠሁም ወይ ነው የሚለው ይሰለቻል ስስታምም ነው ደሃም ነው ለሐቂቃው ከሆነ ያ ዮሐንስ አንቱም الفقراء الى الله ደሃ ነው የሰው ልጅ የፈለገው ቁሳቁስ በእጁ ቢኖርም ማለት ያልቃል የሚል ስጋት ደግሞ ውስጡ ወውህድረት الانفس الشح ነው ስስት ደው ውስጡ አብሮ ያለ ነገር ነው አላህ ግን ስጦታው አያልቅ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት يمين الله ملآل يا الله ቀኝ እጅ ሙሉ ናታ لا تغيضها نفقه مستتا ياقود لباتم أرأيتم كم أنفق منذ خلق السماوات والأرض سماواتنا مدرين كفتربت ጊዜ ጀምሮ እስካሁን ምን ያህል እንደለገሰ ታውቃላችሁ ልብ ብላችሁ አስተውላችኋል ይላሉ ይሄ ነው ብሎ ቁጥሩ ማንም ያውቀው አለ ከሱ በስተቀር የሱስ ስጦታ እኮ ንግግር ነው عطاؤه كلام ومنعه كلام ሲናገር ሲሰጥ መናገር ነው انما امره اذا اراد شيئا ان يقول له كن አንድ ነገር ሲፈልግ እንዲሆን ከፈለገ ሁን ነው የሚለው ይሆናል ስለዚህ ባሪያዎቼ ከጠየቁህ ቅርብ ነኝና እሰጣለሁኝ ዳዕዋቸውን እሰማለሁ ጥሪያቸውን እሰማለሁ አለ ከዚያ እሱ እንዲህ ፈጣን ምላሽ እንደሚሰጠው ሁሉ ባሪያዎቹም ለሱ ጥሪ ፈጣን ምላሽ እንዲሰጡ ግን ይፈልጋል فليستجيبوا لي ለኔም እሺ ይበሉ ባዘዝኳቸው ጊዜ ወልዩእሚኑ ቢይመኑብኝም እመኑብኝ ለተዛዜ አዎንታዊ ምላሽ ስጡ ብሎ ሲጠይቅ ግን አላህ ያላመነ ሰው ስለሚጎዳው ያመነ ሰው ስለሚጠቅመው አይደለም ያማኞች አማኝ ያማኞች እምነት የሱም ማዕረግ ከፍ ያደርገውም የከሃዲዎች ክህደትም ዝቅ ያደርገውም ሁሉም በእጁ ሁሉም በደጁ ነው አመፀኞችም የትም አይደርሱም ተልባ ቢንጫጫ ባንድ ሙቀጫ ይባላል በእኛ እንኳን አገር አባባል ማለት ነው የት ሊደርስ ነው ስለዚህ ምን አለ لعلهم يرشدون ቀና መንገድ ይዙ ዘንድ ይከጀላልና ነው ይሄንን የታዘዙት ይላል እና እቺ አያ ስለ ዱዓ ብቻ ነው የምትናገረው የሚገርም ነው ከፊት ያለው የጾም አያ ነው ቀጥሎ ያለው ጾም ነው የሚናገረው እዚህ መሃል ዱዓ መናገሩ ለምንድነው ቢባል
ጾም የዱዓ ጊዜ ነው ማለትን ሊያመለክት ነው ይላሉ ዑለማዎች ጿሚዎች በጣም መበርታት ያለባቸው በብዙ ዒባዳ ነው በተለይ ደግሞ በዱዓ ላይ መበርታት ይገባቸዋል ማለት ነው ولهذا جاء في سنن الترمذي من حديث أبي هريرة أن النبي صلى الله عليه وآله وسلم قال ثلاثة لا ترد دعوتهم الصائم حتى يفطر ودعوة الوالد على ولده ودعوة المظلوم فإنه ليس بينها وبين الله حجاب أو كما قال صلى الله عليه وآله وسلم صوت سوج دعاءቸው በጭራሽ አይቀለበስም አይመለስም እንዲሁ ከጠየቁ ወዳው ይሆንላቸው አላህ አንደኛው ማን ነው ጾመኛ ነው አሉ እስከሚያፈጥር ድረስ ጾመኛ የሆናችሁ ወንድሞች በያላችሁበት ይችን ምክሬን የምታዳምጡ እን ጊዜ እጃችሁን ወደ አላህ ዘርግታችሁ حاجاتችሁን ለምኑ በሩ ክፍት ነው ረህመቱ ተዘርግቷል ዱዓው አይመለስም الصائم حتى يفطر ودعوة الوالد على ولده ወላጅ በልጁ ላይ የሚያረጋው ዱዓም አይመለስም እንግዲህ ልጅ ወላጁን ማስደሰት ነው የታዘዘው ያንንም ቢብሎ ግን የወላጁን ቆሽት የሚያሳርርና የሚያናድድ ልጅ ካለ ዱዓ ካደረገበት ዱዓው እንደ ጥይት ነው ይመታል ይጎዳል ተጠንቀቁ ልጆች የወላጆቻችሁን እርግማን ዱዓቸውን ለማግኘት መጠናከር እንጂ ከርግማናቸው አላህ ይጠብቀን አላህ ይጠብቃቸው ودعوة الوالد على ولده አሉ ሶስተኛው ዱዓው የማይመለሰው ሰው የተበደለ ሰው ነው ودعوة المظلوم አሉ የተበደለ ሰው አማኝም ይሁን አላማኝም ይሁን فإنه ليس بينها وبين الله حجاب በሱ ዱዓና በአላህ መካከል አንዳችም ጉርዶሽ የለም ነው የሚለው ወዳው ነው የምትሳካው ስለዚህ አቅም ያለህ ሰው አቅም አለኝ ብለህ ከበታች ያለን ልጅህን ሚስትህን ጎረቤትህን ወይንም ደግሞ በአንተ ስር ያሉ ሰራተኞችን በስልጣንህ ስር ያሉ ህዝቦችን አትበድል የነኚህ ሰዎች እሪታ ወደ አላህ ከደረሰ አንተን ይጎዳሃል ያንቆታቁታሃል لا تظلمن إذا ما كنت مقتدرا فالظلم يرجع عقباه إلى الندم تنام عيناك والمظلوم منتبه يدعو عليك وعين الله لم تنمي حاكم سينوره እንዳት በድል አቅምህን ለበጎ ነገር ተጠቀመው እንጂ ለጭቆናና ለበደል አትጠቀመው አቅም ያለህ ጊዜ ሰዋት በድል አለ ለምን በደል መጨረሻው ጸጸት ነው በዳዮች ሁሉ ይቆጫሉ ነገ የጥፋታቸውን የስራቸውን ዋጋ ሲያገኙ መልሰው በስራቸው ማዘናቸው አይቀርም ያንተ አይኖች ሁለታቸውም በሙሉ አይነህ እንቅልፍተኛ አለ ያ የተበደለው ሰው ግን በደሉ እንቅልፍ አሳጥቶት ፍራሹ ጎርብጦት እየተገላበጠ እያለ ነው እንዲህ አደረገኝ አይደል ብሎ ሌላ መላእክቱ ወደ አላህ ነው እየጮኸ ያለው አቅም ቢኖረው ጥቃቱን ይወጣል የለውም የሚኖረው ወደ አላህ ነው ወደ አላህ ከሰጠህ ደግሞ የበለጠ ጠንካራ አቅም አግኝቷል እሱ بعض الصالحين ይላሉ أتهزأ بالدعاء وتزدريه وما يغنيك وما يدريك ما صنع الدعاء سهام الليل لا تخطي ولكن لها أمد وللأمد انقضاء بدعاء تسالك الله اندي تنقዋለሁ ወይ ዱዓን ዱዓ ምን እንደሰራ አታውቅም ማለት ነው አለ ዱዓ ማለት ለሊት የተወረወረ ቀስት ነው አለ ኢላማውን አነጣጥሮ የሚመታ ዱዓ ሲሃሙ الليل لا تخطي ደሞ ያ የለሊት ሳም አይስትም ይመታል ነገር ግን ጊዜ አለው አላህ ባለ ጊዜና አላህ ባለ ሁኔታ ነው የሚሳካው ዱዓው ማለት ነው ስለዚህ ከዙልም ተጠንቀቅ ማለት ነው በአጠቃላይ እንግዲህ ይቺ አንቀጽ በጾም አንቀጾች መካከል መታ መቀመጧ ትልቅ ሕክማ አለው እሱም ምንድነው ጾሚዎች በጣም ሊበረታቱ የሚገባቸው በዱዓ ነው ማለት ነው ቀንም በጾም ላይ ያሉ ሲያፈጥሩም ደግሞ አላህን አመስግነው ذهب الظمأ وابتلت العروق وثبت الأجر ጥሙ ተወገደ ጅማቶቻችንም ራሱ አጅሩም ተረጋገጠ አንተ ደግሞ ይቅር በለኝ ብሎ አላህን መለመን ይገባዋል ማለት ነው ባፈጠረ ጊዜ ዱዓ ማድረግ አስፈላጊ ነው ለሊትም ተነስቶ በተራዊህም ይሁን እንደገና አላህ ያሳካለት ለብቻውም ተነስቶ እንግዲህ ይሄ የዱዓ በሩ ተከፍቶ ረህመቱ ተዘርግቷል ያ باغي الخير اقبل በጎ ነገር ፈላጊና ወዲህ فهذا اوانه درسዋል ሰዓቱ ويا باغي الشر اقصر ክፉ ፈላጊ እስቲ ቢያንስ በዚህ ወር እንኳን ታቀብ መታቀብን ለምን ዘንድ ይከጀላልና ተብሎ የሚታወጅበት ሰዓት ነው
ስለዚህ አላህ Subhanahu Wa Ta'ala እኔ ቅርብ ነኝ ብሏል ቅርበቱም ደግሞ ዱዓውን መቀበል መሆኑን ገልጿል በዱዓ ላይ እንበረታታ ጾማችንን አላህ ይቀበለን አላህ ይቀበላችሁ ይሄንን ኸይር ስራ ይሄንን ረመዳን ምናልባትም ደግመን አናገኘው ማናውቅ ሰዎች ነን እያንዳንዳችን ዘንድሮ ገብተንበታልና በተሳካ ሁኔታ ለመጦም ጥረት እናድርግ አላህ ይወደደን አላህ ይወደዳችሁ واخر دعوانا ان الحمد لله رب العالمين والسلام عليكم ورحمه الله تعالى وبركاته